ለምንም ሰከንድ ሀቋ ሊገፈተር አይገባም። 9 ወር ተሸክማ አንድ ቀን ደከመኝ አለች። በባጃጅ ስትሄድ ባጃጆች ኧረ ቀስ በል እያለች ለምን ጽንሱ እንዳይጎዳብኝ ብላ ያ አላህ ስትወልድ ከዛም ወልደህ አቅፈህ ለሰርግ ያዘጋጀች ልብስ ስታስመልስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ዩቲዩብ ቻናል ቤተሰቦች በሙሉ ሰላም ብያለሁ። ውድ የሌላ እምነት ተከታይ ኢትዮጵያውያን እህት ወንድሞች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ጀዛኩሙላሁ ኸይራን። ውድ ቤተሰቦች ቪዲዮውን በላይክ ጀምሩት። እንዲሁም ደግሞ ቤተሰብ ያሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ ማለት ነው። ኢንሻአላህ ስለ እናት አጠር ያለች ግጥም ያለሁኝ ቪዲዮውን በላይክ ጀምሩት ማለት ነው። የግጥሜ ርዕስ እናቴ ትላለች። እናቴ ውበቴ የ9 ወር ቤቴ ከወጣሁ በኋላ ልዩ ማንነቴ ስታመምም ታመሽ ሳትለብሽ አልብሰሽ ሳትበይ አብልተሽ እናቴ ውበቴ ስም ቋጣሁልሽ አይበቃሽም ይሄ ላንቺ እኮ መጠሪያሽ እናቴ ውበቴ ሳይከፋሽ ኖርልኝ ወደ ባሻ ልጅሽ አንቺውን አፋቂ ነኝ ቁጭ ብዬ ሳስብ ስላንቺ ሳወሳ በጎኔም ስተኛ ስቃዥ ስነሳ እናቴ ልሻለሁ ሁልጊዜም በተስፋ እናቴ ልሻለሁ ሁልጊዜም በተስፋ ብርሃኔ ነሽ አንቺ ቢጨልም አልፈራ እማዬ ልሻለሁ ሁልጊዜም በተራ ተስፋ ምርኩዜ ነሽ ባንቺ በረታለሁ በመኖርሽ ብቻ ሁሉን ችዬ አልፋለሁ በዱዓሽ አትርሽኝ እማወድሻለሁ በዱዓሽ አትርሽኝ እማወድሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።